ሰላም ጤና ይስጥልን ውድ የኢትዮ ማራቶን ቤተሰቦች እንደምን ከረማችሁ። ዛሬም እንደወትሮ ለእናንተ የሚጠቅምና አስተማሪ ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች ዛሬም እንደ ወትሮ ሁሉ ለእናንተ የሚያስተምር እንዲሁም የሚያሳዝንና እጅግ ልብ የሚሰብር ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትሆኑ እየጋበዝን የዛሬውን ጥንቅር እንደሚከተለው ወደ እናንተ አቀረብን። ውድ የቻናላችን ቤተሰቦች ወዳችሁና ፈቅዳችሁ ከኛ ጋር ስላላችሁ እናመሰግናለን። ድጋፋችሁ አይለየን። ላይክ አርጋችሁ ጀምሩት። ለወዳጅ ዘመድ ጓደኞቻችሁ ደግሞ ሼር በማድረግ ይህን ፕሮግራም እንዲከታተሉ እኛንም እንዲያበረታቱ እንድታደርጉ በትህትና እየጠየቅን ወደ ዕለቱ ፕሮግራም አመራን። አብራችሁን ቆዩ። ጉዳዩ እንዲህ ነው። ባለታሪካችን ገነት ሽብሩ ትባላለች። ተወልዳ ያደገችው በአምቦ ነው። ቤተሰቦቿ ለስራ ሁኔታ ወደ አዲስ አበባ ሲዘዋወሩ አብራ ተዘዋውራ ወደ አዲስ አበባ መጣች። ኑሮዋን በአዲስ አበባ አደረገች። ትዳርም ያዘች፣ ልጅም ወለደች። ነገር ግን ትዳሯ እክል ገጠመው። የልጇ አባት ከዚህ ዓለም በሞት ተለያት። የችግሩ ጣጣ የሚጀምረው ከዚህ ነው። በዚህ ሰዓት በሐዘን ላይ በነበረችበት ሁኔታ ውስጥ አንድ ዛሬ ላይ ለመሰበሯ ምክንያት የሆነው ሰው ወደ ሕይወቴ መጣ ትለናለች። ይህ ግለሰብ በወቅቱ በሐዘን ውስጥ በነበርኩበት ሁኔታ ላይ የአንድ የሕግ ጠበቃ አማካሪ ረዳት ሆኜ እሰራበት ከነበረበት ቦታ በተደጋጋሚ እየመጣ ያጽናናኛል፣ ይመክረኛል፣ ይገስጸኛል፣ በርቺ፣ አይዞሽ ይለኛል። መልካምነቱ እጅግ ወደር አልነበረውም። ልቤን ገዛው፣ ቀልቤን ሰበሰበው። በተደጋጋሚ ይህን መልካምነቱን ያሳየኛል። እኔም ቀረብኩት። እውነት በዚህ ሰዓት ላይ ምን አይነት እንደዚህ አይነት መልካም ሰው አለ ብዬ በእውነት አመሰገንኩት፣ ልቤንም ሰጠሁት። በዚህ ሁኔታ ውስጥ እያለን ለምን አብረን አንሆንም ሲል በጓደኝነት ጠየቀኝ። ምክንያቱን ያደረገው ደግሞ እኔም የልጆቼ እናት ጥላኝ ሄዳ ልጆቼን በሰራተኛ ብቻዬን ነው ማሳድገው፣ አንቺም አንድ ልጅ አለሽ፣ ስለዚህ ለምን አብረን አንሆንም? አብረን በመሆን ተደጋግፈን መልካም ደረጃ መድረስ እንችላለን ሲል አግባባኝ። እኔም እሺ አልኩት። ቀጠልን፣ ጓደኝነት ጀመርን። በጓደኝነት ውስጥ እያለን አብረን እየሆንን አብረን እያሳለፍን 3 ዓመታትን ዘለቅን። በእነዛ 3 ዓመታት ጊዜያቶች ውስጥ ህጋዊ የሆነ ነገር አድርገን በስነ ስርዓቱ ህግ ያወቀው ቤተሰብ ያወቀው ሁሉን ነገር እንድናደርግ በተደጋጋሚ ያግባባው ነበር። ነገር ግን በተለያዩ ምክንያቶች ይሄንን ነገር አይቀበልም ነበር። የኋላ ግን ወደ አሜሪካ ሊሄድ እንደሆነ ግንኙነት በጀመረን በ3ኛ ዓመታችን ደረስኩበት። እሱም ነገረኝ። ምንድነው አልኩት። አዎ ከዚህ ቀደም ካንቺ ጋር ከመተዋወቂ በፊት ወደ አሜሪካ የላኳት የጓደኛዬ ሚስት ናት። እሷ በውሸት የጋብቻ ፕሮግራም ፈርማልኝ ወደዛ ልትወስደኝ ነው። ሄዳለሁ። ከሄድኩ በኋላ ደግሞ በህጋዊ መንገድ የእሷን ጋብቻ አፍርሼ መጥቼ አንቺን እወስድሻለሁ፣ አብረን እንኖራለን፣ ህይወታችን ይቀየራል ሲል አግባባኝ። እውነት መሰለኝ፣ አመንኩት። እሱም ጉዳዩን ጨርሶ ሄደ። እኔና ልጄ እንደ መጀመሪያችን ብቻችንን ቀረን። በጊዜ ቆይታ ውስጥ አንድ ጓደኛው ድንገት አግኝቶ የመንገድ ላይ እንዴ እስካሁን አልሄድሽም እንዴ? ምንም አላረገልሽም? አልወሰደሽም ሲለኝ ጠየቀኝ። የለም እስካሁን ምንም ነገር የለም ብዬ አልኩት። እንዴ እሱ እኮ ከነበረበት ፍሎሪዳ ከተማ ወጥቶ ወደ ካሊፎርኒያ ከዚህ በፊት አብራው ትኖር ከነበረች ወይንም በትምህርት ቤት በድሮ በልጅነት ጓደኝነት ይተዋወቁ ወደ ነበረች ልጅ ጋብቻ ፈጽሞ ወደ ካሊፎርኒያ ሙቭ አድርጎ እዛ ነው እየኖረ ያለው ሲል ቅስም የሚሰብር መርዶ አረዳኝ። ደነገጥኩኝ። ወዲያውኑ እንደዋወል ስለነበረ ጠየቅኩት። አይ የለም እንደዛ አይደለም
ሲል አግባባኝ። አመንኩት። ምን እንደሆንኩ ባላውቅም በወቅቱ የሚለኝም በሙሉ አምነው ነበረ። በዛ ወቅት ላይ አንድ ዛሬ ላይ ጣጣ የሆነብኝን ነገር አደረገ። እኔን ለማሳመን ይሁን ለራሱ ቅድ ይሁን ባላውቅም ውክልና ላከልኝ። እኔም ደግሞ በዚህ ወቅት ላይ አንድ ቃል አስገባሁት። ቢያንስ እንኳን እኔን ተወኝ፣ ችግር የለውም። ነገር ግን ልጄ በዚህ አጋጣሚ እንደ ጉዲፈቻ ብለህ ሙላትና ጉዲፈቻ ማሳድጋት ነው ብለህ ውሰድልኝ፣ የልጄን ህይወት ቀይርልኝ፣ ልጄ ለኔ አታንስም ብዬ አግባባሁት። እሱም እሻለኝ። ከአሜሪካ የሚያስፈልገውን ዶክመንት እሷን በጉዲፈቻ ለማሳደግ ላከልኝ። በየአመት ባሉ ደግሞ ለዛ ማስረጃ እንዲሆነው በማሰብ በየአመት ባሉ እየጠበቀ ለፋሲካ፣ ለእንቁጣጣሽ፣ ለገና 3000 የኢትዮጵያ ብር አሊያም 4000 የኢትዮጵያ ብር በየጊዜው ይልክልኝ ነበረ። እኔም አምኜ ተቀብዬ ህይወቴን ቀጠልኩ። ስራዬን እሰራለሁ፣ የራሴን ህይወት እኖራለሁ። በምኖርበት አካባቢ ላይ ነገሮችን ማስተካከል ባለመቻሌ ከልጄ አባት የውርስ የተገኘውን ገንዘብ ከቤተሰቦቼ ጋር እንደምንም ተደጋግፌ ከአዲስ አበባ ውጪ በሆለታ ወልመራ የሚባል አካባቢ ላይ አነስተኛ መሬት ገዛሁ። በወንድሜ ድጋፍ የገዛሁት መሬት ላይ ቤት መስራት ጀመርኩኝ። እንደ ነገሩ ቤት ሰራሁኝ። ህይወቴን እያስተካከልኩ መጣው። ከሱ ጋር ያለው ነገር ሁሉ ተስፋ አስቆራጭ እየሆነብኝ መጣ። ይባሱኑ ወደ ኢትዮጵያ መጥቶ 80 ፈርሞ በማዘጋጃ አንዲት ልጅን እንዳገባ ሰማው። ጠየቅኩት፣ አመነ። አዎ ይሄን ያደረኩትኝ ለንብረት ነው፣ ለንብረት ለማስተካከል ነው እንጂ በፍጹም እኔ ካንቺ ውጪ መኖር አልችልም፣ እኔ አግብቼም በህይወትም መኖር የምፈልገው ካንቺ ጋር ነው ሲል ያኔም እንደገና ዋሸኝ። ለምን እንዳመንኩት ዛሬ ላይ ይገርመኛል። በጣም ምን እንዳደነዘዘኝ ሁሉ አላውቅም ትላለች ባለ ታሪኳ። አመንኩት። እናም እኔ የራሴን ቤት በወንድሜ ከፍተኛ ድጋፍ እንዲሁም በዘመዶቼ እንዲሁም ደግሞ ከልጄ አባት ባገኘሁት የልጄ ውርስ ቤቴን መስራት ቀጠልኩኝ። አስተውሉ፣ ከዚህ በፊት ውክልና ልኮልኛል። የላከልኝ ውክልና እንደ ራሴ ሆና ቤት እንድትሰራ የተለያዩ ነገሮችን እንድታረግ የሚል የማስተዳደር ውክልና ነው። ነገር ግን ስሪልኝ፣ እንደዚህ አድርጊልኝ ብሎ ለእኔ ለቤት መስሪያም ሆነ የተለያዩ ጉዳዮችን ለማስፈጸሚያ ድንቡሎ ሳንቲም ልኮልኝ አያውቅም፣ ለልጅቷ አመት በዓል ጠብቆ ከሚልከው በስተቀር። እናም ለካ በውስጡ የተለያዩ ነገሮችን ያወጣ ያወርድ ነበርና የሆነ ወቅት ላይ ወደ ኢትዮጵያ ልመጣ ነው አለኝ። እና አልኩትኝ ቤተሰቦቼ ጋር ወይ ሌላ ቦታ መሄድ አልፈልግም፣ ማረፍ የምፈልገው አንቺ ጋር ነው ብሎ አለኝ። ምን ችግር አለው? አብረን ብዙ አሳልፈናል፣ ብዙ ነገር ሆነናል። ይሄን ያህል አመት ደግሞ እኔም አንተን አስቤ አንተን ጠብቄ ኖሬያለሁ። ስለዚህ ችግር የለውም ና አልኩት። ወንድሜ ሄዶ ከኤርፖርት ተቀበለው፣ መጣ፣ እኔ ቤት አረፈ። በደንብ አስተናገድኩት። 10 ቀን ያህል እንደተቀመጠ ተመልሶ አይ መሄድ አልፈልግም ወዳለበት ወደ ቤተሰቦቹ ቤት ሄደ። በዛ ተቀመጠ። ሳይውል ሳያድር ወልመራ ፍርድ ቤት ከሰሰኝ። አብረን በጓደኝነት አብረን ያፈራነውን ንብረት አብረን የሰራነውን ቤት አብረን ኖራለን ብዬ ባስብም ከቤቷ አባረረችኝ ሲል በገዛ ፈቃዱ ጥሎ የሄደውን ቤት አባረረችኝ ሲል ለክስ ተጠቀመበት። ቀረብኩኝ ፍርድ ቤት። ደነገጥኩኝ። እንዴት ልታስበው ቻልክ አልኩትኝ። በቃ ሊያናግረኝ አልፈቀደም። ፍርድ ቤት ቀርቤ መልስ ሰጠሁኝ። በፍጹም አብረን የሰራነው ቤት አይደለም፣ ምንም አይነት ድንቡሎ ሳንቲም አላወጣም ስላስረዳው ጠበቃ ቆንኩኝ፣ ተከራከርኩኝ። ችሎቱ በዚህ ሊታይልኝ አይገባም፣ ወደ አዲስ አበባ ሊዞርልኝ ይገባል ስል ጠየቅኩኝ። ወደዛ ዞርልኝ። የስር ፍርድ ቤት ለኔ ፈረደልኝ። አይገባህም፣ ሰራችበት የምትለውን ብር ለመላክህ ማስረጃ ያቀረብከው ነገር የለም፣ ምንም የሚያሳይ ማስረጃ ባለመኖሩ ይሄ ለሷ የሚገባት ፍርድ ነው ብሎ ወደ እኔ ፈረዱልኝ። ደስ አለኝ። ነገር ግን በዛ አላበቃም። በጠበቃው አማካኝነት እንደገና ይግባኝ ጠይቆ ከሰሰኝ ከፍተኛ ፍርድ ቤት። ከፍተኛ ፍርድ ቤት ሁኔታውን በቅጡ ሳያጣሩ ምን እንደሆነ ማስረጃውን ዶክሜንቱን መርምረው ሳይፈትሹ ንብረቱን አስረክቢው ሲሉ ፈረዱልኝ። ለሱ ፈረዱለት። በጣም ደነገጥኩ።
እንደገና ይግባኝ ጠየቅኩ። ይግባኝ ሰሚ ፍርድ ቤት። ይግባኝ ሰሚ ፍርድ ቤትም በተመሳሳይ መንገድ ንብረቱን አስረክብ ያሉ። ውድ ወገኖቼ ትላለች፣ ውድ ወገኖቼ ፍረዱኝ። ለ17 ለ18 ዓመት ያህል ሴትነቴን እሱን እየጠበቅኩ የኖርኩት የልጅነቴን ሁሉን ነገሬን ያጣሁበት ቅስሜን የሰበረበት ሳያንስ ዛሬ ደግሞ ከልጄ አባት በውርስ ያገኘሁትን ከቤተሰብ የቃረምኩትን ንብረት ያፈራሁበትን ቤቴን ሊነጥቀኝ የሕግ ያለ ብል ብጮህም የሚሰማኝ አጣ። ዛሬ እሱ ባለ ገንዘብ ነው። ዛሬ እሱ ባለ ሀብት ነው። ዛሬ እሱ ሁሉን ማድረግ ይችላል። እኔ ግን ምስኪኗ እቺ በላቢ ያፈራኋትን እቺ ጥሬ ግሬ እዚያ ያደረስኳትን ንብረት ላጣ ነው። እባካችሁ ውድ ቤተሰቦቼ የምትችሉትን ሁሉ አድርጋችሁ አግዙኝ፣ ከጎኔ ቁሙ። የሕግ ባለሙያዎች በሕግ እርዱኝ፣ እንዲሁም ሌሎቻችሁ በጸሎት እርዱኝ ስትል ወደ ዝግጅት ክፍላችን ይህን አቅርባለች። የምትችሉ በሙያችሁ የማትችሉ በጸሎታችሁ አግዟት ስንል እኛም ይህን ወደ እናንተ አቀረብን። ኢትዮ ማራቶን